ተአምረኛው የዘምዘም ውሃ ለመሆኑ ምንድነው? ውሃው ለደዌ መድኃኒት ለሰውነትም ምግብ እንደሆነ ይነገርለታል። መነሻውን መካ የሚያደርገው ዘምዘም ውሃ በሳውዲ አረቢያዋ መካ በሚገኘው ታላቁ አልሐራም መስጂድ ውስጥ በመግቢያዬ ላይ ከነገርኳችሁ ካዕባ ከተባለው የእስልምና ቅዱስ ስፍራ ዙሪያ የዘምዘም ጉድጓድ ይገኛል። ዘምዘም ጉድጓድ የሚያመነጨው ውሃ በሚሊዮኖች በሚቆጠሩ በዓለም ላይ የሚገኙ ሙስሊሞች ዘንድ ቅዱስ እንዲሁም ፈዋሽ እንደሆነ ይታመናልና ለሐጅ የሚጓዙ ሙስሊሞች እግራቸው መካን እንደረገጠ ከሚያደርጉት ነገር አንዱ ከዚህ ጉድጓድ ውስጥ የሚመነጨውን ቅዱስ ውሃ ወደ ቤታቸው ይዘው ለመመለስ መዘጋጀት ነው። አደጋ፣ በሽታ እንዲሁም ክፉ ነገሮች ሁሉ በዘምዘም ፊት ኃይል የላቸውም ተብሎ ይታመናል። በየዓመቱ በሚሊዮኖች የሚቆጠሩ የእስልምና እምነት ተከታዮች መካን ሲረግጡ የዘምዘም ውሃን ሸክፈው ላልመጡ ቤተሰቦቻቸው በረከታቸውን ይዘው ይመለሳሉ። ዘምዘም ምግብ ነው፣ ለበሽታም መድኃኒት ነው በማለት ረሱል በሐዲሳቸው አስፍረውት ነበር ይላሉ። በተጨማሪም አንድ አማኝ ዘምዘም ውሃን ለአንድ ዓላማ አምኖ ቢጠጣ ያ አምኖ የጠጣለት ነገር እውን እንደሚሆንለት ይታመናልና አንዳንዱ ሀብት፣ ሌላውም ዕውቀት፣ ትዳርና ሌሎችንም አላህን የሚጠይቁት ነገሮች ሁሉ ይሳካል በዘምዘም ውሃ። ዘምዘም ውሃን የጠጣ ፍላጎቱ እንደሚሟላለት በእስልምና ሃይማኖት ዘንድ በሰፊው ይታመናል። አማኞችም ምኞታቸውን በልባቸው አኑረው የዘምዘም ውሃን በጉሮሯቸው ያንቆረቁራሉ። ብዙዎችም ለዚህ ምስክርነታቸውን ሲሰጡ ይደመጣል። የዘምዘም ውሃ በእስልምና ሃይማኖት ታሪክ ውስጥ ጉልህ ሚናን የተጫወተ መሆኑን በበርካታ ድርሳናት ላይ ተሰንዶ ይገኛል። የእስልምና ሃይማኖት ላይ ጠለቅ ያለ ዕውቀት ያላቸው ሊቁ ኢማም ቡኻሪ ዘብደላህ ኢብኑም 6 የሐዲስ ጥራዞችን አጠናክረው ያቀርቡታል። እስላማዊ ትውፊቶች ስለ ዘምዘም ውሃ ብዙ ይላሉ በማለት ያስረዳሉ። ነቢላህ ኢብራሂም በአላህ አማካኝነት አንድ መልእክት ተላልፎለት ነበር። ሁለተኛ ሚስቱ ሀጃርንና ልጇንም እስማኤል ወደ መካ እንዲወስዳቸው ታዞ ነበር። በወቅቱ መካ ረባዳና ባዶ በረሃማ መሬት ነበረች። ነቢላህ ኢብራሂም በመካ በረሃ ጥቂት የሚባል ቴምር የሚጠጣም ውሃ ሰጥቷቸው ሚስቱን ሀጃርንና ልጁ እስማኤልን በበረሃው መካከል ጥሏቸው ሄዷል። ኢብራሂም የተወላቸው ውሃ በማለቁ ምክንያት ሀጃር ልጇ እስማኤልን ልታጠጣው የምትችለው ውሃን ፍለጋ በመርዋና በሳፋ ኮረብታዎች መካከል 7 ጊዜ በጭንቀት ተውጣ ተመላለሰች። በነገራችን ላይ የሐጂና ዑምራ ተጓዦችም ካባውን 7 ጊዜ ለመዞራቸው ምክንያቱ ይሄ እንደሆነ ያስረዳሉ። በአካባቢው የሰው ዘር ቀርቶ አዕዋፋት እንኳን የማይታዩበት ጭው ያለ በረሃ ነበር። ወደ መርዋ ኮረብታ በወጣች ቁጥር ግን ዝም ብለሽ በንቃት አድምጪኝ የሚል ድምፅን ታደምጥ ነበር። ድምፁም ምንጩ